ሌላውን ሰው ልጠይቅ። ማን አባክ ነው የምጠይቀው? ሞገስን ልጠይቀው። ሞገስን? እሱ ያውቀዋል እንዴ? ኧረ አያውቀውም። አንተ ቆሮቆ እንዳደላላ ትሰማኛለህ? አንተ አይደለህም እንዴ ልጁ ደውሎልኝ ስራ ፈልግልኝ ብሎኛል ያልከኝ? እሺ በቃ ልፈልገው። ሞገስ አያውቀውም። ቶሎ በላው። 09 ብያለሁ። 09 16 35። እሺ ከቤት እንዳትወጣ። ሞገሴ ወደ መድብል በሄደበት ቅጽበት ነበረ ሉላ ከፍተኛ ፍርሃት ተጫጭኗት የነ ኤፍራታን ቤት ያንኳኳችው። ወዲያውም ኤፍራታ ከእንቅልፏ ተነስታ ወደ ሉላ መታ ነበረ። የሆነችውን ነገር ስትጠይቃት ምንም ነገር አልሆንኩምና በጣም ግን እየፈራው ነው፣ እዚህ ቤት አንድ ጉድ ሳይፈጠር አይቀርም እያለች ኤፍራታንም ጨምራ እያስጨነቀቻት ትገኛለች። ኤፍራታ ሞገሴ ወዴት ነው የሄደው እና ደግሞ አክሊሉም ሲወጣ አይቼዋለሁ ባለቻት መሰረት ሉላ ለሞገሴ አንድ ማስረጃ መናገር እየፈለገች ነበረ። ይሄውም አክሊሉ እየተከተለው ስለሆነ ማሳወቅ እንዳለባት ገብቷታልና ወዲያውም ስልክ ደውላ መድኃኒት የምትገዛ መስለህ ቶሎ ወደዚህ መመለስ አለብህ፣ ካልሆነ አንተ የምትሄድበትን ካጣራ በኋላ መድብልን ያጠቀዋል ባለችው መሰረት እሱም አክሊሉን አደናግሮት ወደ ቤት ተመልሷል ማለት ነው። አክሊሉ ወደ ቤት ከመጣ በኋላ በከፍተኛ ንዴት እጁን በቢላዋ ቆርጦ እያደማና አንዳች ነገር ለብቻው እየተነጋገረ ሁላቸውንም እንደሚያጠፋቸው መርዞም ቢሆን ማንም በህይወት እንደማይተርፉ ሁላቸውንም እንደሚገድላቸው ለራሱ ቃል እየገባ ነበረ። እናቱ ይህንን ባየችበት ጊዜ ልጄ እያመመው ነው፣ ልጄ የምነካብኝ ያለች እየተርበተበተች ትገኛለች። እናም ጸበል ማስጠመቅ አለብኝ ብለዋለች። በመጨረሻም ግን ጸበል ልትወስደው ስትል ምግብ በልቻለሁ በማለት ጸበል እንዳታስጠምቀው አድርጓል ማለት ነው። እሷም ካጠገቡ ዞር ካለችለት በኋላ እቴቴ አንቺ ለዚህ ምድር መፈጠር አልነበረብሽም፣ አንቺ በጣም የዋህነሽ፣ ለዚህ ምድር አትሆኝም በማለት እንደውም ባትወለድና ከተወለደች በኋላ ደግሞ ሳትቆይ ከዚህ ምድር ብትሞት ጥሩ እንደነበረ እየተመኘ ነው። እሷም እጅግ በጣም በጸባዩ ግራ እየተጋባች ነው። አንድ ልጅ የምነካብኝ እያለች ትገኛለች እና እናቱን ከዚህ ቤት ሊያስወጣት ፈልጓል። ምክንያቱም የእቅዱና የሴራው እንቅፋት የሆነች እየመሰለው ነው የሚገኘው። ልጅን ሰይጣን ያዘብኝ ትላለች። ሰይጣን እንደሆንኩኝ አላወቀችም፣ እኔን አልተረዳችኝም። ስለዚህ አስወግዳታለሁ ከዚህ ቤት ብሏል። በሌላ በኩል ሰገን ከአክሊሉ ቤት ካመለጠች በኋላ የውጭ ዓለም ግራ እየተጋባት እየተደነጋገረባት ነው የሚገኘው። እርቧት ስለነበረ ወደ አንድ ምግብ ቤት ጎራ ብላ ምግብ አዛበልታ እሷ በታሰረችበት ወቅትና የውጭውን ዓለም ባየችበት ወቅት ከነበረው የምግብ ዋጋ ጋር የሰማይና የምድር ልዩነት አለው። 30 ብር ነበረ፣ አሁን ግን የተጠየቀችው 400 ብር ነው። ለማምለጥ ብዙ ሙከራ አድርጋ ነበረ፣ ሳይሳካላት ወደ ኪችን ገብታ እቃ እንድታጥብ ተፈርዶባታል። እንባ እየተናነቃት ሳህኑን እያጠበች ነው የምትገኘው። በሌላ በኩል መድብል እሷን እንዴት እንደሚያገኛት እያወጣ እያወረደ እያሰበ ይገኛል። ግን ለፖሊስ እንዳያመለክት ተመሳጥረው ለአክሊሉ መልሰው እንደሚሰጧት ያምናል። ምክንያቱም የሞገሴንም ቤት ያስበሉት እንደዛ አድርገው ነው። ስለዚህ አሁን ለፖሊስ ለማመልከት ፈቃደኛ አልሆነም እና በሌላ በምን አይነት መልኩ ሊያገኛት እንደሚችል እያሰበ እያወጣ እያወረደ ነው። ግን አንዳችም መፍትሄ አላገኘም። መርዞ ከኤፍራታ ጋር በጭቅጭቅ ላይ ካመሸ በኋላ ነበረ እንግዲህ ጠዋት ተነስቶ እንዳትጠብቂኝ አንዷን የመረራት የቤት ሰራተኛ ግብቼ እኖራለሁኝ በማለት በሚስቱ እየተማረረ ሲወጣ በር ፊት ለፊት ላይ አክሊሉ ቆሞ ሲጠብቀው ነው የተገናኙት። በከፍተኛ ድንጋጤ ሲርበተበት ከቆየ በኋላ ምን ልታዘዝ ይለዋል። አክሊሉም የመድብልን ስልክ እንድትሰጠኝ ይፈልጋለሁ ይለዋል። ስልክ ቁጥሩንም ከሞገሴ ተቀብዬ ሰጥሃለሁ ሲል ሞገሴና መድብል ይተዋወቃሉ እንዴ ሲል ሌላ ጥያቄ ያቀርብለታል ማለት ነው። መርዞ ያልታሰበ ሚስጥር ስለዘረገፈ በጣም በመደናገጥ አይተዋወቁም እንደ አጋጣሚ ሱከ ካለ ብዬ ነው ይለዋል ማለት ነው። በመጨረሻም ግን ከስልኩ አውጥቶ የመድብልን ስልክ ቁጥር ሰጥቶታል ማለት ነው። አክሊሉም ወዲያው ለመድብል ደውሏል እና ማንነቱን መድብል እስከ ጥግ ድረስ ነግሮታል።
መቼም ቢሆን እንደማይለቀውና እስከ መጨረሻው ሰዓት ድረስ እንደሚታገለው መጨረሻም የሚመካበትን ነገር ሁሉ ነጥቆ ባዶ እንደሚያስቀረው ነግሮታል ማለት ነው። አክሊሉም ይህን ሲሰማ ፈራ ያለ ይመስላል። ምክንያቱም ብዙ ሊመላለሰውና ሊያስፈራራው አልፈለገም። በሌላ በኩል ደግሞ በሰገን በኩል በጣም እየተጨናነቀ ስለሆነ የት ገብታ ይሆን? ከቤት ስትወጣ ይቻታለሁ። እጇ እንደታሰረ አፏ እንደታሸገ ሳያት ራሷ ፍቅረኛዬ ናትና ማንም እናት አባት እህት ወንድም የምትለው ነገር የላትም፣ ላድናት ይገባል እያለ ነው የሚገኘው። ሞገሴ ምግብ እንዲበላ ቢያበረታታውም መድብል ግን ምንም አይነት ምግብ ሊበላለት አልቻለም። ኤፍራታ ለሉላ አክሊሉ ይሄን ቤት ፈልጓለሁና ለቃችሁ ውጡልኝ እንዳለ በጣም እያዘነች እየነገረቻት ነው። አሁን የቤት ኪራይ በጣም እንደጨመረ ቢወጡ እንደዚህ አይነት ቤት እንደማያገኙና ውሉን ደግሞ አፍርሶ ማስወጣት እንደማይችል ሉላ እየነገረቻት ነው። ቁጭ በሉ፣ አዲስ ነገር ታገኛላችሁ፣ ሲሁ ብትቀመጡ ብዙ የማጠብቁት ነገር ይፈጠራል እና አንለቅም በሉ ብላታለች። ኤፍራታም አዎ መርዞም አንለቅልህም ብሎታል እያለች ባሏ ጀግናና አክሊሉን የማይፈራ ደፋር ሰው እንደሆነ ለሉላ እየነገረቻት ነው። ሉላ ግን ፈገግ እያለች አንዳችሁ ስላንዳችሁ መጥፎ ነገር አታወሩም፣ ደስ ስትሉ እያለች ፍቅራቸውን እያደነቀች ነው የምትገኘው ማለት ነው። እና ደግሞ እዚህ ቤት ታግታ ስለነበረችው ስለ ሰገንም እያወሩ ነው። በመጀመሪያ ኤፍራታ እንግዲህ መድብል ይወዳት እንደነበረ ጥቁር አዝሙድ እንደሚላትና ሊያገባት እንደሚፈልግ ይነግራት እንደነበረ ለሉላ እየነገረቻት ይህን ማመን አልችልም እያለች ነው። እንደውም መድብልን ጠይቀዋለሁ እያለች ነበረ፣ ማመን አቅቷት ማለት ነው። አዎ ግን አንዲት የሞተች ፍቅረኛ አለችውና እሷን ትቶ ማንንም መውደድ እንደማይችል ይነግረኛል ታድላ ስትል በሰገን ከፍተኛ ቅናት እንደሚያድርባትና ሰገን ምን አይነት እድለኛ ሰው ናት ይሄንን የመሰለ አፍቃሪ ሰው ያላት እያሉ ሁለታቸው እየተወያዩ ነው የሚገኙት። በመጨረሻም ግን ለአክሊሉ ቤቱን ላለመልቀቅ ወስነዋል ማለት ነው። አክሊሉ በሌላ በኩል ከፍተኛ የሆነ ዱብዳ ገጥሞታል። ከመሬት አስተዳደር ተደውሎ ይህ ቤት በስም የተመዘገበ አይደለምና መሸጥ መለወጥ አትችልም የሚል ከፍተኛ የሆነ መረጃ ደርሶት በጣም እያዘነ እየተናደደ ነው። መርዞ የቤት ገዢ አግኝቶ ወደ አክሊሉ ሲወስድ ነበረ ይህንን የነገረው ማለት ነው።